እንግዲህ ዛሬ እንዳያችሁ ወፍጮ እየፈጨሁኝ ነው ምክንያቱም አንዳንዴ ስራ ያው የወንድም ቢሆንም ሴትም መስራት እንደምትችል ሀገርም ደግሞ እንደዚህ ተቀጥረን ወይም ደግሞ የራሳችን ወፍጮ ቤት ኑሮን መስራት እንደምንችል ማወቅ አለባችሁ ማለት ነው አንዳንዴ ስራን መናቅ ምናምን አያስፈልግምና እኔ እንደምታዩ በትርፍ ሰዓቴ ያው በወርም ተከፈለኝ በእንተንም እንግዲህ ኢንሻአላህ እንደምታውት ጀምሬያለሁ ማለት ነው ስራ ቤት ቁጭታ ማለት ለምን የራሴን ስራ የሰውም ቢሆን የራሴን ኢንሻአላህ አንዲ ቀን መክፈቴ ስለማይቀር ወይም የራሴ የግሌ ስራ መስራት ስለማይቀር ለምን እየከፈሉኝም ቢሆን ለምን ለምምዴ ሳላረግም ለምን ሳልሰራም ሴቱነን መስራት እንደምንችል ጥሩ ደረጃ እንደምንችል ማንኛውንም ስራ መስራት ስለማያግደኝ ነው ገባችሁ ሴነኝና ይሄ ስራ ያግደኛል ሴነኝና የመስራት አልችልም ምናምን ብላችሁ እንዳትሉ አገራችሁም ብዙ ስራ ያልተሰሩ ስራ ብዙ ነገሮች አሉ ሌሎችም ነገር ሊሆን ይችላል እናንተ እንዳማችሁ የራሳችሁ ቢዝነስ ኑሯችሁ የራሳችሁ ብር ኑሯችሁ በራሳችሁም መስራት ትችላላችሁ የራሳችሁ ወፍጮ ቤት ከፍታችሁ ሌላም ነገር አሁን መስራት አለባችሁ ማለት ነው ምክንያቱም አንዳንዴ እዛ ሆነን ብር ብቻ ኑሮን የማያልቅ የማይመስለን ሰዎች አለን አልቆ እንደገና ልጆቻችንን ትተን ብዙ የምንሰደድ ሰዎች አለን ገባችሁ ከሞቀት ዳራችን በቃ ጥሩ ህይወት እየኖር ግን አንድ ቀን ብሩ አልቆ መሄጃችን መሰደዳችን ስለማይቀር እናንተ ያለባችሁ ጠንከራችሁ መስራት ነው በቃ እኔ አልহামዱሊላህ አሁን እናንተ ልትጠሉም ትችላላችሁ ለምን እንደዚህ ያለ ስራ ምናምን ሰራሽ ምናምን ልትሉ ትችላላችሁ ግን እኔ ብር ታገኘሁበት እኔ ውጤታማ መሆን እስተቻልኩበት ድረስ ብር ታገኘሁበት ማንኛውንም ስራ መናቅ የለብኝም በቃ ሰራለሁ ከዚህም በታይ ሆኔ ልሰራ እችላለሁ አሁን ወፍጮ ቤት ያያችሁ ነው አይደለ እየፈጨው ነው ግን ከዚህም በታይ ሆኔ ብር ብቻ ለኔ ገቢ የሚሆን ለኔ የሚጣመኝ ነገር ከሆነ ሐላል የሆነ ነገር ካገኘሁኝ ለምን በቃ አልሰራም በቃ ሰራለሁ ማንኛውንም ስራ እና እናንተም ደግሞ እንደኔ መስራት አለባችሁ ወንዶችም ልትሆኑ ትችላላችሁ በነገራችን ላይ ሴት ብቻ ይከታተለኝም ወንዶችም አላችሁ እዝም መታችሁ አይኛ ደቂታና ቦልም አይኛ ስራ ይመጥረን ምናምን ብላችሁ አሁን እኔ በኔ ልስቁ ትችላላችሁ ግን እናንተ የሚያዋጣችሁ ስራ ከሆነ መስራት መበርታት ነው ያለባችሁ በቃ እናንተ ከአረብ ሀገር መታችሁ ብራችሁን ተጨረሳችሁ በኋላ አረብ ሀገር ሳይሆን መሰደድ ያለባችሁ ማንንም ታሰሙኝ አሁን ወፍጮ ቤት ሲፈጭ እናንተ ለምን ትፈጫለሽ ወይም ደግሞ እንትን ልትሉ ትችላላችሁ ግን እኔ ራሴ በቃ በትርፍ ጊዜ በቃ ወፍጮ ቤት ገብቻለሁኝ መስራት ማለት ነው ሁሉ ፈጫለሁ በቃ ሌላም ነገር ልሰራ እችላለሁ እንደነገርኳችሁ አሁን እህል መፍጨት ጀምሬያለሁ ወፍጮ ቤት ገባሁኝ በቃ የምሰራበትን ሰዓትና ጊዜም ቢሆን ይከፍሉኛል እና ደግሞ የወፍጮ ገዛለሁ ምናምን ብዬ ስለማስብ ለወደፊቱ ማልማድ ያለብኝ ገባችሁ እንግዲህ ወፍጮ ቤት ከፍታለሁ ኢንሻአላህ ባላ ፍቃድ የራሴ ኑሮኝ ራሴ ያስከረከርኩ ነው እና ነው የምሰራው እና በዚህ አጋጣሚ እናንተም ስሩ ነው የምላችሁ እና ስለምትተባበሩኝም ደግሞ አይዞሽ በርቺ የምትሉኝም ደግሞ በጣም ነው ማመሰግነው እና እናንተም ስሩ ሌላም ስራ ሊሆን ይችላል ግን በቃ ስንቶቻችን ናችሁ ስንቶቻችን ልጅ ወልደን የምር ልጆቻችን ያላቀሱ ልጆቻችንን ለሰው ሰተን እንሄዳለን ልጆቻችሁ ታሚያለሱባችሁ አረብ ሀገር ሄዳችሁ እዚሁ በተሻላችሁ ስራችሁን ብትሰሩ ያዋጣችኋል ስሩ ነው የምለውና ኢንሻአላህ እንግዲህ እኔ ጀምሬዋለሁኝ ይሄን ስራ አላህ ታገዘኝ ብዙ ደረጃ ደርሳለሁ ብዬ ነው የማስበው ያው በትርፍ ሰዓቴ ሌላም ስራ ማለኝ ልጅም አሳድጋለሁ ግን ቢሆንም ደግሞ በተመቸብኝ ሰዓት እየርኩኝ ጧትም ሊሆን ይችላል ከሰዓትም ሊሆን ይችላል ያው እንግዲህ ያው መኪና ወፍጮውን መግዛት ስላሰብኩኝ መልመድ ያለብኝ ብዬ እንደምታወቅ ልብሴን ለብሻለሁ እንትን ልብሴን በቃ እንግዲህ ዛሬ እርግጠኛ ነኝ ሁላችሁም ሰብስክራይብ ላይክ ያርጋችሁ ታበረታቱኛላችሁ ብዬ ነው የማስበው እና እናንተም ለወደፊቱ ወፍጮ ቤት ኑራችሁ እናንተ ለመስራት ሞክሩ ሌላም ነገር ሊኖራችሁ ይችላል ብዙ ነገር ከዚህም የበለጠ ሊሆን ይችላል እና መስራት እስካለብን ድረስ ጤነኛ ሰው ጤና ከሆነ የመስራት እዛ እኮ አረብ ሀገር በነገራችን ላይ እኮ አረብ ሀገር ውድ ቤተሰቦች አረብ ሀገር የምንሄደው በቃ የሰው ሽንት የአረብ ሀገር ስንት ነገር አረቦቹ መተውን በቃ እንደፈለጉ አንዳንዴ እኮ እንቅልፍ በጣም አምሮን በጣም ለፍተን ውለን እንቅልፍ ራሱ ተኝተን ከእንቅልፋችን
ስንቶች አረብ ላያችሁ ቀስቅሰው ነው ይሄንን አርጊ ገልምጣውን ሽንት ቤት አጥበን ብር አንዳንዴ እዚህ ያለ ሰው ማለት ነው ሐቂቃተን ብር ዝም ብሎ የሚቆጠር የሚገኝ መስራቸዋል ግን ያ አይደለም ብዙ እየለፋችሁ ነው እዛ ሽንት ቤት አጥባችሁ ነው በዛ ላይ ደግሞ እንቅልፋችሁን አጣችሁ ነው አንዳንዴ የምንቆምበት ራሱ እግራችን የሚያብጠው ሱብሃንአላህ ልነግራችሁ አልችልም ሙቀቱ ጋር ስንት ነገር ያለፈብን ነው ግን አገራችን ደግሞ አሁን እኔ ዘና ብዬ ፈታ ብዬ በቃ ስራውን እችልበታለሁ እሰራለሁ እለምዳለሁኝ ብዬ እየሰራሁን እንደምታዩ ማለት ነውና ለጊዜው ብቀጠርም አሁን ላይ ተቀጥሬ ነው የምሰራው ግን ለወደፊቱ ደግሞ የራሴ ኑሮኝ የራሴ መኪና ኑሮ ወፍጮ ቤት መግዛት ስላሰብኩኝ እኔ ራሴ ፈጫለሁ ኢንሻአላህ ብያስቤ ያው እንግዲህ እየፈጫው ነው እላችኋለሁ ውድ ቤተሰቦቼ እናንተም ሌላ ስራ ካላችሁ ማንኛውንም ስራ አረብ ሀገር ለመሄድ አትቸኩሉ አረብ ሀገር መልሰን ብራችን እኛ አረብ ሀገር እንሄዳለን ምናምን ይያል ተስፋ መስጠት የለብንም ለአረብ ሀገር ስራ ማለት ነውና እዚህ ከሰራን እንቀየራለን ስለምንቀየር የምንቀየርበትን አይታችሁ ስሩ ነው የምላችሁ በርቱ ያው እንግዲህ እኔንም ማበረታቱኝ እና ደግሞ እስኪ እንዴት አያችሁ ይበቃ እችላለሁ እና እንግዲህ ያው ተታያ ለብሻለሁ ወፍጮ ቤቱን ለብሻለሁ ልብስ ምክንያቱም አባያ ወይም ደግሞ ቢጃማ ተለብሶ ወፍጮ ቤት ለመፍጨት ትንሽ ሲጎተት ያስቸግራል ገባችሁ ስለዚህ ሰፋ ያለ የራሱ የወፍጮ ቤት ልብስ አለ ያን ለብሳችሁ ሰውነታችሁን በማያስገምት ሰውነታችሁን ለፈተና እንትን በማይለው መልኩ በሰሩ አሪፍ ነው እላለሁ ውድ ቤተሰቦቼ እና እኔ እንግዲህ እንደዚህ ጀምረዋለሁኝ እስከ መጨረሻው ድረስ እንግዲህ አላህ ያሳምረው እና ውድ ቤተሰቦቻችን እንግዲህ እኛ ወፍጮ ቤት እንግዲህ ካመጣችሁ ጥሩ አድርገን ነው የምናስተናግዳችሁ ኢንሻአላህ እና አብሽሩ እየሰራን ነው ቤተሰቦቻችሁ እናታችሁ ምናምን ተመጡ ራሱ በዝራት እናስተናግዳችኋለንና ወፍጮ ቤታችን ብቅ በል ጎብኙ ነው የምላችሁ እንግዲህ ያው ኢንሻአላህ እና መበርታት መጠንከርን የሚያህል የለም ከሰው ፊት የሰው ፊት ከማየት እውነቱን ነው የምነግራችሁ የእናንተ ብር አልቆ የቤተሰብን ፊት ከማየት ወይም ደግሞ የጓደኛ ፊት ጓደኛ ይስቅብሻል ቤተሰብም ይስቅብሻል እንደፈለገ ብሯን ስመነዝር ቆይታ ብሯን እንደፈለገች አጥፍታ እኛ ምን አገባ መኪና ለመኪና መንገር ብትቀዋለል ጉዳያችን አይደለም አይመለከተንም ለምን ብሯን አጠፋች ለምን እንዲህ አረገች ከሚሏችሁ ቤተሰቦቻችሁ እዚህ መታችሁ ቶሎ የራሳችሁ ቢዝነስ ካልሳችሁ ማንኛውንም ስራ መስራት ነው ያለባችሁ ምክንያቱም ያልሰራ ሰው መኖር አይችልም በቃ በህይወት እያለን አንዳንዴ አላህ ርዝቁን ይሰጠናል ብለን ዝም ብለን ቁጭ ብለን ብራችን እየበላን ከተቀመጥ እያለቀ ይላል ብር ደግሞ ስር የለውም እውነቴን ነው የምነግራችሁ ያልቃል ስለዚህ ስሩበት ጊዜያችሁን መጠቀም አለባችሁ ዝተመጣችሁ ስራ መናቅ የለባችሁ እኔ ማለት ነው እውነቱን ተነግራችሁ አመድ ይሸጣል ቢሉኝ ራሱ እኔ ገበያ ላይ አውጥቻ አመድ ይሸጣል እውነቱን ተነገርኳችሁ ማለት ነው ስራ እስከሆነ ድረስ ብቻዬን የሚቀይረኝ በቃ ቤተሰቤን የሚያስተዳድረኝ ብር ብቻ ይሁን እንጂ እና እሰራለሁ ሐላል የሆነ ነገር በቃ አንዳንዴ ቀይንን አሁን እኔን ስራ በጣም ልጠሉኩ ትችላላችሁ ምጠሉን ሊኖር ይችላልላችሁ ግን እንድትበረታቱ ነው እናንተም እንዲሰሩ ነው በቃ ኢትዮጵያ ሄደን ለካስ እንደዚህ መስራት ይችላልላችሁ እንድትሉ ነው የዛሬ ቪዲዮ ይመስላል አሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ ዛሬ እንዳያችሁ ወፍጮ እየፈጨሁኝ ነው ምክንያቱም አንዳንዴ